እሺ እባክሽ አንቺ ነው ሰራተኛ ብሎ ይላል? አዎ ምን ነው ችግር አለ? አሁን አዲሷ ሰራተኛ ስለመጣች በጣም ታርቂያለሽ። እሺ ብሩክ ብሩኬ አዎ እዚህ ጋር ነው እና የንካካዩ ዋው ግን ሲሳተውሽ አቢሲ እኔ ላይ እናሷለ ማን ላይ ያምራል? አንቺ እኮ በዚህ ወጥሽ ሰራተኛ መሆን አልነበረብሽ። እና ምን መሆን ነበረብሽ? ምን አይነት ልብስ ነው የለበስሽ? ምን አይነት ድፍረት ነው የዋዲን ሸሚዝ ለብሰሽ? ሴት ልጅ የወንድ ልጅን ሸሚዝ ለበሰሽ ማለት የሆነ ነገር አድርገዋል ማለት እኮ ነው። ዝም በል አንተ። እኔ በእናትሽ ውጪልኝ። መቼም ያንን ነገር ለማድረግ ቦታ ይመርጣሉ ብለሽ ገንዘብሽ አይደለም አይደል? ናፍቀሽኛል በጣም። ስለዚህ እንተኛ ነው ያልኩሽ። ምን ያለበት ምን አይችልም ማለት? አቤት ምን አልሽ? እኔ ከምንልሽ አንድ ቀን እሷ ሚስት አንቺን ደግሞ ሰራተኛ ምን ያለሽ? ይኸውልህ ሳሎን ከቤላ አባረት ይስ ብሩክ በጣም ፍቅር የሚያስሰው ነው። አንዴ ብቻ ማሳሳት አለብሽ። ሰማኛለሁ። እቺ ዛሬ እዚህ ቤት አታድርም። ትወጣለች አልኩ ትወጣለች። እንግዲህ ይኸውልሽ ልንገርሽ፣ እቺ ልጅ ከዚህ ቤት ትውጣና እኔም እዚህ ቤት አላደርሽ። ሳሮን እዚህ ላይ በበቀን ይሻል። ኧረ እባክህ ምን ሆነህ ነው? ስራ እኮ አለብኝ ቶሎ ላካት ነው እንጣ። ይቅርታ ይፍራታ፣ እኔ ስላልተመቸኝ ነው። ግን ልኪያታለሁ። እሺ እንደውም እስካሁን ትደርሳለች። እንዴ ምን ማለት ነው? አንተ አትመጣም ማለት ነው? በድጋሚ ይቅርታ። የሚያስፈልጉትን ነገሮች በሌላ ቀን እንጨርሳለን። ግን አስቸኳይ ስለፈለግሽው ቶሎ እንድትመጣልሽ በማሰብ እሺ ለማንኛውም ቶሎ ላካት። የሚሰራውን ነገር አሳይቻት ወደ ስራ መውጣት አለብኝ። እስኪ ቼክ አድርጊ። ቤቱ ጠፍቶባት ይሆናል እንጂ እስካሁን መድረስ ይችላል። ወይ ያው ያወራው በርታ እንኳን በቃ እንከተላት። ቻው አመሰግናለሁ። አንቺ ነው ሰራተኛ ብሎ ይላል? አዎ ምን ነው ችግር አለ? ግን ምንሽም ሰራተኛ አይመስልም አይደል? ምናልባት እኮ ራሴን ስለምደብቅ ይሆናል። እርግጠኛ ነሽ ግን ሰራተኛ ነሽ? አዎ ደላላው እኮ ነው የመጣሁት። ከደበቅኩሽ ግን መመለስ ይችላል። ነው እንደሱ ለማለት ፈልጌ አይደለም። ነው እናትሽ ነሽ። ኤፊ አሁን አዲሷ ሰራተኛ ስለመጣች በጣም ታርቂያለሽ። እሺ ኦኬ እኔ ላንተ ምንም ነገር ቦን ደስተኛ ነኝ። እንዴ እና ታዲያ የቤቱንም የውጭንም ስራ እየሰራሽ ማለት ነው? ጥሩ ሚስት ለመሆን ምንም ነገር አድርግልሃለሁ። አመሰግናለሁ ኤፊ፣ ግን አሁን ራስሽን መንከባከብ ነው ያለብሽ። እሺ እኔ የምለው ግን ቃል የገባልኝ ነገር አደረሰውማ። ቤቱ ነው እኮ ብሩኬ ደግሞ ያው ፍርፍረት ነክኝና ውይ ልርሳ ብልስ ቤት በኩል ከየቀኑ እንደየጠየቅሽ ነው። በቃ ነው ይቅርታ ኤፊ። እናንተ እዚህ ታድሳላችሁ? ለሚሳቡ ከተባለ ኤፍራታ የዚህ ፍቅርሽ የመጨረሻ ሰዓት ላይ ነሽ። በደንብ አጣጥሚው። አሁን ተራዊ ሳሮን ነው። ወደሚገባይ ቦታ ላይ እመጣለሁ። እኔ ሚስት፣ አንቺ ደግሞ ሰራተኛ። ካልፈለግሽ መውጣትም ትችያለሽ። ብቻ ዋና የሚስትነት ቦታውን ለኔ መልቀቅሽ ነው። ብሩክ ብሩክ ብሩኬ ቆይ ዛሬ ምን ሆነሽ ነው የጠራሽ? እዚህ ጋር ጀርቤ ነው ያለኝ። እንደው እኮ አለቀ እንዴ ይሄን ያለሞሽ? እስቲ እንዴ ቆይ እንዴት ነው የሚያደርግሽ? በጣም እኮ ነው የሚያቃጥለው። የቱ ጋር? አዎ እዚህ ጋር ነው። የንካካዩ ዋው ባለ ትዳር ባልሆን ኖሮ ይህንን ውገላ 24 ሰዓት ነበር የግለኝ ማደርገው። አቤት እንዴት ነው የሚያምረው! ለማንካቱ ላይ ያሳሳልኩ። አንቺ ትንሽ ፊት ከሰጠሽ መሳሳት የማይቀር። አረ ወንዱ እንዴ ወደ ቀልቤ ተመለስ እንጂ። ምንም የለም እኮ ምናልባት እንደው ስራ ስለበዛብሽ ይሆናል። በቃ አሁን ስለቴ ተሻለ።
ምን ነው ዛሬ ደግሞ ከእንቅልፌ ሳልነሳ ነው እንደ ቤት የምታዘጭው? ምን አጠፋው? ስራ አይደል እንዴ? እሱማ ችግር የለውም። እስክነሳ ብትጠብቀኝ ብዬ። አይዞህ አትፍራ። ቤቱ ብቻ ነው የምጠርበው። መቼስ እኔን አጠርቂኛል። ይህ ስራ ድርሻዬ ውስጥ ቢካተትማ በደንብ አድርጌ ያጸላ ነበር። አንቺ ቀልድ ጨምረሽ። የምሬን እኮ ነው። ሌላ ተጨማሪ የስራ ዘርፍ ሊካተትልኝ ይገባል። ኧረ ገና ከእንቅልፍ ያልነቃውን ግራ አታገቢ። መቼም በዚህ ውበት ተማከመው ላየርበት ግራ ይገባ። ምን አልሽኝ? አይ ምን እንዲሁ ነው። ይሁን እሺ። እንዴ ቆይ ይሄ ቀሚስ የፊ ነው ልበል? አዎ እሷ ሰጣኝ ነው። ከኔ ይልቅ አንቺ አቋምሽ ስለሚያምር ብላ ሰጣኝ ነው። ይገርማል። ሚስቴ እኮ በጣም ደግና ንጹህ ልብ ያላት። አዎ ደግ ነች። ግን ሲሳተዋሽ ቀሚስ እኔ ላይ እና እሷ ላይ ማን ላይ ያምራል? ሳቶሽ ይህ አይ ባል ጊዜ እውነቱን ለመናገር አንቺ ላይ ግን ሁለታትም ላይ ያማ። እሺ ምረጥ በተባልስ? አይ አልመርጥም። ለማንኛውም በቃ ስራሽን ስሪ። ይሄ ባያርሽበት ቢገርም የት ነው? ነገሮች የምታይበትና የምታስተውይበት ነገር። ዛሬ ደግሞ ምን ነው በጠዋት አድናቆት? ቆይ ማኑ ለሰራተኛ ይሄ ልብስ ያምርብሻል ብሎ የመሰላት? የምን ልብስ እንዴ ለሳሩን የሰጠሻት ቀምስሽ ነው? ያ እንደው መጠር የሚለው ቀምስሽ? አዎ ችግር የለውም ተው ይበሳል። እኔም እኮ እሱን ነው ነገሮችን በእርጋታ የምትከተይበት መንገድ በጣም ነው የሚያስጠላው አይደል? እሺ እኔ ብዙ ነገር ነው የሚያስደርገኝ። እኔ ምን የምን ቀሚስ ነው እባክሽ የሰጠሁሽ? የምን ልብስ ነው ሜት? አጭር ቀሚስ እንደሰጠሁሽ ለብሩክ ነግረሻል መሰለኝ። እንትን እኮ ትናንት ልብሴን ሁሉ አጥቤ ነበርና ያንቺን ቀሚስ አድርጌ ነበር። ምናልባት ብሩክ እሱን አይቶ ሊሆን ይችላል። ቆይ አንቺ ከመጀመሪያው ነው የኔን ልብስ መልበስ ጀመርሽ? ያው እቤት ውስጥ ራቁቴን ከመሆን ብዬሽ እኮ ነው። አንቺ ሴትዮ በድጋሚ የኔን ልብስ እንዳትነኪሽ። እሺ በዚህ ጋር ገብቼ ነው ወይ ግን ጀምሮ ጀነሬ ጊዜምትሽ ብቻ አብረን ከፈለክ ብዬ። አይ ችግር የለውም ስራ ሊያስ እሺ ካልክ ተው። አንቺ እኮ በዚህ ወጥሽ ሰራተኛ መሆን አልነበረብሽ። እና ምን መሆን ነበረብኝ? አላውቅም ግን ቤት የሚያስብሉበት ነው ያለሽ። ምን አይነት ልብስ ነው የለበስሽ? ደግሞ እዚህ ምን ትሰሪያለሽ? ምን አይነት ድፍረት ነው የባዲን ሸሚዝ ለብሰሽ? ወይስ የፍራታ ሞታ ብቻ ነው? ዝም በል አንተ። እኔ በእናትሽ ውጪልኝ። እንዴ ምን ሆነሻል? እሷ እኮ ራሷን እንደ ቤተሰብ ስላየች ነው። እንደ ቤተሰብ? ቆይ ከመጀመሩ ነው የወንድ ልጅ ሸሚዝ የምትለብሰው? እንዴ አይ ቆይ አንተ ለምን አይገባም? ለምን አትነቃም? እንደው ዝም ብለሽ እኮ ነው የምትናለሽ አንቺ። የዘፈን ዳዳሩ እስከስታ ነው። አንተ ምንም ሊገባ ካስቻለ እስኪ ምንስበሽ ጭራሽ እንደ ቤተሰብ ስላየች ነው አላገኝ መሰለሽ? ጓደኛዬ ምንድን ነው ያፈዘዘሽ? ሴት ልጅ የወንድ ልጅን ሸሚዝ ለበሰሽ ማለት የሆነ ነገር አድርገዋል ማለት እኮ ነው። አይ ብሩኬማ እንደሱ አያደርግም። አረ ነቃቤ እባክሽ፣ ምን እየጠበቅሽ ነው እንዴ? ሳሎን ነበር እኮ አንቺ ደግሞ። መቼም ያንን ነገር ለማድረግ ቦታ ይመርጣሉ ብለሽ እያሰብሽ አይደለም አይደል? እሱማ እንደዛ ለማለት ከልክ ያለው ግን እንጂ ምስለ ፈዛዝ ልጅ ጠበቅሽ ልጅ ወንድ እንዴ? ምንድን ነው አንቺ ደግሞ የምታወሪው? የሴጣን ጆሮ ይደፈን። ኤፍሬኒስት ደግሞ በጣም ናፕሽንት ያለ ዛሬ ቆንጆ ምሽት እንድናሳልፍ እፈልጋለሁ። ለምን ናፍቅ? ይሄ ደግሞ ምን ማለት ነው? ሚስት ስለሆንኩ ነው ወይስ በአንድ ቤት ሁላ ሚስት ስለሆነ ነው? ማለት አልገባኝም። ተው እንዴት ይገባል? መጀመሪያም እንዲገባ ስትፈልግ እኮ ነው የሚገባው። ቆይ ምን አጠፋው? ናፍቀሽኛል በጣም። ስለዚህ እንተኛ ነው ያልኩሽ። እኔ እኮ ላንተ አስቤ ነው። ቀንም ማታም ስለምትሰራ እንዳትከፋት። አይዞሽ አታስቢ። የማታ ምስጤና አቅፌ ስለመተኛ ምንም አልጎዳም። የቀኑን ደግሞ ሰራተኛ ክናቅፈት አይደል? አቤት ምን አልሽ? አይ ወሬ ነው። ለማንኛውም እንቅልፌ መጥቷል፣ አርፈተኛ።
እሺ እባክሽ ሻወር ገብተሽ እየወጣሽ ነው? አሁን ምን ነው ችግር አለ? በሳምንት ስንት ጊዜ ነው ሻወር የምትታጠቢው? ኧረ እኔ እንጃ ቆጥሬ አላውቅም። ምን ነው የውሃ ክፍያ ቆጠረብሽ እንዴ? ስለማይመለከትሽ ነገር አትዘላብሽ። አልገባኝም። ከዚህ በኋላ በሳምንት አንዴ ብቻ ታጠቢ። ቆይ ምን ችግር አለው መታጠብ? ችግሩ እኔ ነው የማውቀው። የተባልሽውን ብቻ አድርጊ። እንዴ እኔ እኮ ቀኑን ሙሉ ስራ በጣም ያለበኛል። በዛ ላይ ወጥ ወጥ እንዳልሸት ነው። እሱን ስራ እኮ ነው የምልሽ። እንደዛም ያለብሽ ስለምትሰሪ ነዋ። የቱን ስራ? አትጨቃጨቂም እባክሽ። ለራሴ ግራ ገብቶኛል። እኔ ትዬ ከበፊትም ጀምሮ ቶሎ ቶሎ መታጠብ ስለለመድኩ ይጨንቀኛል። ሻወር ለሻወር እስቲ ስራውን ማን ሊሰራልሽ ነው? ስራውን ጨርሼ እኮ በትርፍ ሰዓት የሚያደርግ የሚያስቆጣኝ አይደለም፣ ሌላ ነገር ከሌለ። ይኸውልሽ መልስሽን ተይና ምልሽን ብቻ አድርጊ። ኦሆ ምን ያለበት ምን አይችልም አሉ እንዴ? ምን ሆነሽ ነው እንደው ሀሳብ ጭልጣሽ? በየኔ መበሳጨት ምንም ጥቅም የለውም። አሁን እንደውሽ እንዴ ምንም አልነበረም እንዴ? ታውቁሽ ነው ግን ከመጣን ጀምሮ እኮ ይነሽ አለው እንዴ። ማዘር እንዴት ናት? ማዘር ደህና ነች፣ ሁሉም ደህና ናቸው። እኔም ደህና ነኝ። በያም ሀሳብ አታስቀይሽ ነገር ምን ባውሽ? እቺ ሰራተኛ እኮ ናት። ሰራተኛ ምን ነች? እሺ ነገረ ስራ ሁሉ ያቃጥላል። እንዴት እንደሚያረጋት እኮ የታባሽ ይበልሽ። እዚህ ስትከራፈፍ የታባሽ ይበልሽ ነው ያልሽው? አዎ የታባሽ ይበልሽ። አንቺ እኮ ዝም ብለሽ ክርፍፍ ስለምትይ። ልክ ነሽ። ከልክ በላይ ነፃነት ሰጥቻለሁ። ምን ነፃነት ብቻ ስለማትናገራት እሷ ደግሞ ይኸው ከአናትሽም አልፋ ባልሽ ላይ ታጫለች። ኧረ ተይኝ እስቲ። አቃጥላይ ልደፋኝ ነው። ዝም ማለት ጥፋት ነበር። አዎ በጣም ተሳስተሻል። ካላባረርሻት አይንሽ እያየ ባልሽን አምለጥሽ። እኔ እኮ ማባረሩ አቅቶኛል ብለው ግን ምን አደረገች ብዬ ላባራት? የሆነ ጥፋት አጠፋች ብለሽ አስወጫት። እሺ በዚህ ባል በጠፋበት ዘመን ባልሽ እንዳትቀር። እውነትሽን እኮ ነው። ግን ሴቱ እንዴት ፈጣጣው ነው እባክሽ። አትሩም እንዴ ሊቆምቹ ጊዜው እኮ ይንጥቂያ ነው። አንቺ ደግሞ ባለትዳር ወንድ እኮ ነው አይደለም? ባለትዳር ለምን ልጆች አባት ነው? አረ እውነትሽን ነው። ጊዜ ጠፍቷል። ሴቶች እንደው ልብስ እንጣቻል እንዴ ቀመ ይሁ ቤት እያየሁት አይደል እንዴ? አሰብኩት የጋብቻ ካል ሲላከች ስተኛ። አንቺ ደግሞ ጭራሽ ፍራቴን አጨመር። እኔ ከምንኝ የሚልክሽ አንድ ቀን እሷን አንቺን ደግሞ ሰራተኛ ነው ያደረኩሽ። ይኸውልህ ሳሎን ከቤላ አባራት እያሰብኩ ሙሉም ተበረን የማዛትን ስራ እየሰራችልኝ ያለ። ወይ ምንድነው አዘሻተል ስራችልሽ? ሁሉንም ነገር አዛታለሁ። እሷ ምክንያት ነው የምትሰጠኝ። ፎቶ ያለ እንደሱ ከሆነ መነጋገር አይሻል? ምንም ንግግር አያስፈልግም። በሞላ ሰራተኛ አስፈልግ ለማመጥ እንዴ? ሰራተኛ ስለሞላ እኮ ሰራተኛ አይቀየርም። ይሄ እኮ መንገድ አይደለም፣ የተከበረ ቤት ነው። ለቤቱ ክብር ሲባል ነው እንጂ ያለ ምንም ምክንያት አይደለም ማስወጣት። ይኸውልሽ ሼፉ፣ ምክንያትሽ አሳማኝ አይደለም። ባይሆን ማስጠንቀቂያ ሰጠሻት። ምን ማስጠንቀቂያ ያስፈልገውም? አስወጣታለሁ አልኩ አስወጣታለሁ። እሷን ማስወጣት አትችይም። ቆይ እሺ ስራ ካልሰራች ለምንድን ነው የማትወጣው? ነገር እዚህ ቤት እኮ የመጣችው ልትዝናና አይደለም፣ ስራ ልትሰራ ነው የመጣችው። እኔ ደግሞ የማውቀው ስራ እየሰራች እንደሆነ ነው። ምን ነው ሌላ ስራ ትሰራላለች እንዴ? የሷ መውጣት እንደዚህ አንገበገበ። ለእኔ ደግሞ ምን ትሰራልኛለች? ሁኔታው እኮ ሌላ ስራ የምትሰራልህ እኮ ነው የሚመስለው። አንገበገበክ እኮ። ትርፍ ንግግርሽን አቁሚ ኤፍራታ። ኤፍራታ ነው ያልከው? ጭራሽ ማቆላመጡን ቀረ። እንደዛ እኮ ማለት አይደለም። ትሰማኛለህ? እቺ ዛሬ እዚህ ቤት አታድርም። ትወጣለች አልኩ ትወጣለች። እንግዲህ ይኸውልሽ ልንገርሽ፣ እቺ ልጅ ከዚህ ቤት ትውጣና እኔም እዚህ ቤት አላደርሽ። እሱን እናየዋለን። ብሩክ በጣም ፍቅር የሚያስሰው ነው። አንዴ ብቻ ማሳሳት አለብሽ። ያው ወድ ልጅ አይደል? አንዴ ብቻ ብሎ ካደረ እሱ ራሱ አይለቀኝም። አንዴ ብቻ ማሳሳት አለብሽ። ዛሬ ደግሞ በጣም አምሮብሻል። በረተው ምክንያት ተሰጠ እንደው ወድና ሰፍሽ አይ ቆንጆ እንደሆንሽ እንደሆነ ድሮም ነገርሽ። ያው የልጅ ገላ አይደለም ኑሮ ስላልበሳቀለኝ እንጂ እኮ ድሮ ብታውቀኝ ኑሮ ጋኔና ለምዛፈጥያሽ ባዩ ባይ ቆየውባችሁ መሰለኝ። እላይ ላይ ከመተኛታችሁ በፊት ይወጣላችሁ እንዴ? ኤፉ እንደምታስበው አይደለም። ተረጋጊ እንጂ ምን ሆነሻል? ምን ሆነ?
ኤፊ እኮ እንደምታስበው አይደለችም። ቅድም ተናዳ ስለነበረ ነው እንደዛ የተናገረችሽ። ምኑን? የተቆጣችሽ። አረ ችግር የለውም። በዛ ላይ እኮ እሷም ልክ ነች። አይ ልክ እንኳን አይደለችም። ስለጠረጠረች አይደብርህ። አመሰግናለሁ። አሁን እሷን ተዋትና የሆነ ነገር ላሳይ ይፈልጋሉ። ምን አይነት? እዚህ አይደለም መኝታ ቤት። ምንድን ነው እናት ላሳየሽ? ምንድን ነው እየፈለግህ? ምንድን ነው ያልፈለኩት? እኔም ማለት አልገባኝም። ይኸውልህ አንዳንድ ሰዎች ጥድፍ ሊያገቡና እንደኔ አይነት ቆንጆ ስትመጣ ምን ማድረግ እንዳለባቸው አያውቁም። ሳሮን እዚህ ላይ በበቀን ይችላል። እኔ ሆኜ ነው እሺ ማልተፈጠፈሽ ምን አልሽ አንቺ? እኔ የምልሽ ኤፊን አልወጣም ነው ያለሻት? ምን አንተ ውጭ ልትለይ ባልሆነ ምን መስለሽ ሳይ እዚህ መቆየትሽ ለአንቺም ለእኛም ጥሩ አይደለም። እና ልውጣ? አዎ በጣም የምትገርም ሰው ነህ። እንደዛ ስታሽኮረመኝ የነበረው እኮ አንድ አልጋ ላይ እስከወደቀ ድረስ ብቻ ነበር ማለት ነው? ምን ይገርሽ ነው ሳይ የተፈጠረው ነገር ስህተት ነው። ምኑ ነው ስህተት? ለአንተ ስህተት ሊሆን ይችላል፣ ለእኔ ግን ስህተት አልነበረም። እባክሽን ሳይ ስማ ፍቅር ስላሳየኝ ሴትነቴን ሰጠሁህ እንጂ ያችን ወራዳ ሴት ሁኝ አይደለም። እሺ እኔ ባለጌ ነሽ እያልኩሽ አይደለም፣ ግን የማናችንም ህይወት ሳይበላሽ ነገሩን በቀላሉ እንቋጨው ብዬ ነው። ስወጣ ግን ለሚስትህ አልጋ ላይ እንደማገጥክ ነግሬያት ነው የምወጣው። ትሰሚኛለሽ? ከዚህ በኋላ የኩሽና ስራ የምሰራልሽ የሰው ክልጌ እኔ ከዚህ በኋላ ኩሽና አልገባም። እና እኔ ገብቼ ትስራለሽ? ሌላ የምትናገሪው ነገር የለሽ? ባልሽ ከኔ ጋር ግን የምታብሽው ሊነግርሽ ስለፈለገ ምን ታሪ ገና በጣም አለ ነበር። በጣም ባለጌ ቆሻሻ ሴት ነሽ እንዴ! አባቴ ሳሮን እንዴ! አባ ሳሮን ምንድነው? ቆይ ትናንት ልጅ ነው ምን አደርጋለሁ? ሲዞር በልኝ አባ